የአዲስ አበባ ከንቲባ ቢሆን የመጀመሪያው ቀን ምን ሊሰራ ይችላል? እንዲህ መሬቱን ቸበችባለሁ። እግዚአብሔር እንዳለ ፖሽሬ እኔ ምን ትጠይቀኛለህ? እንደዚህ እንዳለ እንደ አጨሽው እንዲህ ምን ሆነ? ከሰውነት ክፍል ምን ትወደዋለህ? መሽኔን ነው ታምራለህ። ምን አይነት ሴት ይመችሃል? ቂጣም ሴት በጣም ደስ ይለኛል። አሁንም ጠይቀን ጥያቄዎች ወዲያው ትመልስልኛለህ። እሺ ጃ አርቲስት ባይሆን ምን ይሆን ነበር? ሌባ ነበር የምሆነው። የምታደንቀው አክተር ኢትዮጵያ ውስጥ? የማደንቀው አክተር ራሴን ነው። ማን አለ? እኔ ብቻ እኮ ነው ያለሁት። ማን አለ? ማን እኮ የለም። የምትወደው ምግብ አይነት? የምወደው ምግብ ስጋ በጣም እወዳለሁ። ለአንድ ሳምንት ብር ማግኘት አትችልም ተብለህ ኪስ ውስጥ 100 ብር ቢቀር ምን ታደርግበታለህ? ይቷረክ ከሱ በደራለሁ። ከግሮሰሪ አንድ አረቄ ብታጣኑት ከሱ ተበድሬ ምን ሆነ? ለምንድን ነው እንዴ? ቤት ውስጥ ስንት መጽሐፍ አለ? ብዙ ነው፣ በጣም ብዙ ነው። ስንት? ከ4000 በላይ መጽሐፍ አለ። በፊልም ስራ ውስጥ የማትረሳው አጋጣሚ? እኔ እንጃ እንዳለ አጋጣሚ የተሞላ ነው። ሁሉም ስራዎች ላይ አጋጣሚ አክቹአሊ አንድ ተራ የማትረሳው አጋጣሚ? የማረሳው ደስ እንዳለሽን ስንሰራ ናዝሬት ነበር የሰራነው እና ፕሮዲሰሩ በራብ ሊገልን ሩዝ ነበር የምንበላውና ሩዝ ፕሮዳክሽን የሚባለው አረሳው። እሱን አጋጣሚ ደስ እንዳለሽ እኔ ማንዴላ ፋንታ ስንታየውና ሰገን ነው የሰራነው። እሺ አሁን ላለበት ደረጃ ማን አስተዋጽኦ አድርጎልሃል? ማን ራሴ ነኝ። አፈር በልቼ ነው እዚህ የደረስኩት። እሺ ጃ ምን ያስፈራዋል? ማጣት። ከእንቅልፍ ስትነቃ መጀመሪያ የምታደርገው ነገር? ሽንቴን እሸናለሁ። ሽንት ቤት ገብቼ ሽንቴን ሸምቼ። ጃ የአዲስ አበባ ከንቲባ ቢሆን የመጀመሪያው ቀን ምን ሊሰራ ይችላል? እንዲህ መሬቱን ቸበችባለሁ። እግዚአብሔር እንዳለ ፖሽሬ እኔ ምን ትጠይቀኛለህ? እንደዚህ እንዳለ እንደ አጨሽው እንዲህ ምን ሆነ? በቀን ውስጥ ሳታደርግ የማትቀረው ነገር? አረቄ ሳልጠጣ አልውልም። ምን ያስደስታል? መጠጣት። ለአንድ ቀን ኢትዮጵያን አስተዳደር ብትባል ምን ታደርጋለህ? ኃይለማርያም ደሳለኝን ፍሬድ መልሼ ጠቅላይ ሚኒስትር አደርገዋለሁ። ስለማያት አይውስ ጃ ታፈራለህ? አላፍርም። እንዲህ ለምን ማፍረው? ከሰውነት ክፍል ምን ትወደዋለህ? መሽኔን ነው ታምራለህ። ምን አይነት ሴት ይመችሃል? ቂጣም ሴት በጣም ደስ ይለኛል። ጃ አግብቷል? ኧረ አላገባም። በስመ አብ ምን ሆነ? እብድ ነህ እንዴ? ለምንድን ነው የማገባው? ልጅ መውለድ አፈልግ? ኧረ በወልድ እንደኔ ርኩስ ነው፣ ይገለኛል። እንዴ እብድ ነህ እንዴ? የምትወደውን የምታደንቀው ሙዚቀኛ? ኤፍሬም ታምሩ። ከምታደንቀው ሙዚቀኛ የምትወደለት ስፔሻል ዘፈን? የኤፍሬም ታምሩ ቢልልኝ የሚለው ብታንጎራጉርልን? ስለ ቢልልኝ ዘፈን ዮርዳኖስ የምትባል ልጅ አፍቅሬ ቢልልኝ የሚል ኤፍሬምን ዘፈን በወረቀት ጽፌ ሰጧት። ከዛ ጠላችኝ። በቃ በዛ በዘፈኑ የተነሳ ማለት ነው። ኢትዮጵያ ውስጥ ወደፊት ከማን ጋር መስራት ትፈልጋለህ? ከፈለቀ አበበ ጋር ብሰራ ደስ ይለኛል። ፈለቀ አበበ፣ ሽመልስ አበራ አሉ። ከማንም ጋር ስትሰራ ደስ ይላል። አክቹአሊ ሞር የምትመኘው እንትና ጋር ብሰራ በጣም ደስተኛ ነኝ? እኔ ከግሩም ዘነበና ከሽመልስ አበራ ከፈለቀ አበበ ጋር ሶስቱ ጋር ብሰራ በጣም ደስ ይለኛል። ኢትዮጵያ ውስጥ በጣም የምትወደው ዳይሬክተር የምታደንቀው? ቅድስት ይልማ። ከሴቶች የምትወደው ተዋናይት? እድል ወርቅ ጣሰው። ጃ በላይፉ የሚያስደስተው ነገር? ማንበብ። በቃ በጣም ማንበብ በጣም እወዳለሁ። ማንበብ በጣም እወዳለሁ። በጣም ያስደስተኛል። የማን መጽሐፍ ትወዳለህ? እንትን ነው እንደዚህ አይነት እኮ ጥያቄ አይጠይቅም። ምክንያቱም ብዙ አይነት መጽሐፎች አሉ አይደል? እስካሁን ከወደድከው መጽሐፍ? እመጓ። አዎ። ደራሲው ማን ነው? አለማየሁ ዋሴ። በአካል አግኝተኸው ታውቃለህ? አላውቅም። ምን ማለት ትፈልጋለህ? እሱ ከመጓ በኋላ ባይጽፍ ጥሩ ነበረ።
አሁን ከመጓ በኋላ ዝጓራን ጽፈዋል መርበርት ምናምን አያምርም። ያተቹ በጣም አሪፍ ነበር የመጓ ተች እና በቃ በህይወቴ የወደድኩት መጽሐፍ እሱ ነው። አክቹአሊ መጽሐፎች ይወዳሉ እንትን አትልም። የሀገር ውስጥም የውጭም አነባለሁ። ደስ ይላል። በጣም የሚያዝናና አክተር፣ በጣም የሚያስቅ ፍርስ የሚያደርግ ከሀገር ውስጥ ነው ከውጭ? ከሀገር ውስጥ አለ ከውጭ አለ? ከሀገር ውስጥ ማንዴላ ደስ ይለኛል። ከውጭ ከውጭ እንትን ፖል ብራንት የሞል ኮፕ ምናምን የሰራው ወፍራሙ አክተር ግሮን አፕስ ላይ ያለው አዳም ሳንድለርም ደስ ይለኛል። አክቹአሊ ኮሜዲ ዘውግ ያላቸው አክተሮች በጣም ነው የሚስማሙ። በጣም ደስ ይለኛል። በሲሪየስ ሙቪ ጆን ትራቮልታን በጣም ወደዋለሁ። ጆን ትራቮልታን በጣም ደስ ይለኛል። ጃ ብዙ ጊዜ ኮሜዲ ፊልም ነው የሚሰራው። ለምን ትራጀዲ ያሰራ? አሮን ነው አለት ወይ እንደዛ አይነት ድርሰት ስለማይመጣ ይሆናል። ደራሲዎች ይዘው የሚመጡት አብዛኛውን ስራ ከኔ ፊዚካል አፒራንስ ጋር ከኔ እንደዚህ ሰውነት ጋር መሄድ ምናምን ለቀልድ የሚሆን ነገር ምናምን ነገር ነው ይዘው የሚመጡት እና እንጂ ደስ አሁን ለምሳሌ መባን በትምህርት ያበደ ልጅ ሆኜ ነው የሰራሁት። በጣም ከባድ ካራክተር ነው። አክቹአሊ ጥሩ አስተያየት ተሰጥቶኛል በመጽሔቶች በጋዜጦች ላይ ምናምን ስለመባ ሲያነሱ ስለኔ ያነሳሉ ምናምን እና አብዶ መስራት ወጣ ያለ ለዛን መባን ወዷል ያልኩት ኦልሞስት ትራጀዲ በለው በትምህርት አብደህ መስራት ኦልሞስት ኮሜዲ ይዘት የለውም ራሱ እና አሪፍ ነው። ድርሰት ከመጣ ትሰራለህ እኮ ተዋናይ ማለት እኮ የተለያየ ገጸ ባህሪዎችን የገለበት መጫወት ማለት ነው። እንደ ተዋናይ ደግሞ የተሰጠህን ሁሉ በብቃት መስራት ትችላለህ። እንደዛ ይመስለኛል አይ ቲንክ። እሺ ጃ ከሰራቸው ፊልሞች የምትወደውን አንድ ጥራለህ? መባ ነው። ለምን ወደድከው? መልእክት አለው። እስከዛሬ ከሰሯቸው ፊልሞች መልእክት ያለው ፊልም እስከዛሬ ከሰሯቸው ፊልም መልእክት አለው። ድርሰቱም ጥሩ ነው። ከጥሩ ሰዎች ጋር ነው የሰራሁት። ከጥሩ ዳይሬክተር ጋር ከቅድስት ይልማ ጋር ነው የሰራሁት እና በጣም እወደዋለሁ። አሪፍ። እሺ ጃ ላጤነት እንዴት ነው? አሪፍ ነው። በስመ አብ የት ገባ የት ወጣ ምናምን ነገር ምናምን የለውም እና ደስ ይላል። በቃ ፈታ ዘና ምናምን ነው የምትለው እና ደስ ይላል። ላጤነት አሪፍ። ባቡጄ እና ጃ የሚያመሳሰላቸው ነገር አለ? ምን አላ? እስኪ ጥያቄውን ክሊር አድርገው እስኪ። ባቡጄ ሼፉ ቁጥር 2 ላይ ባቡጄን ካራክተርና የጌታቸው እጅጉ ጃ የሚያመሳሰላቸው ነገር አለ? አክቹአሊ ያን ሼፉን ስንሰራ አብዛኛውን የራሴን እንዳለ ማለት ይችላል ራሴን የጻፍኩት የራሴን እና ከዚህ በፊት ቪዲዮ ቤት ተረጉም ነበረ እና ያኛውን ነው አምጥቼ ወደ ሙቪው እንትን ያልኩትና ደሰይም ነው። እዛ ሙቪም ላይ አራዳ ነኝ፣ ኖርማል ላይፍም ላይ አራዳ ነኝ ምናምን ነገር ይመጪ። ሼፉ 2 ላይ የህንድ ፊልም ተርጓሚ ካራክተር ነው የተጫወተው። እንደኛ ትችላለህ? አልችልም፣ ግን ያው ምን በህንድ ፊልም ለመተርጎም በጣም ቀላል እኮ ነው። በቃ እንደዚህ ምናምን ብሎ ካለ ተቆጣ ማለት ነው። ትሞክራለህ? አሁን ምንም አልሞክርም፣ ግን በቃ ምን ድፍረት ነው እኮ የሚያስፈልገው እንድኛ ለመተርጎም ድፍረት ነው የሚያስፈልገው። እሺ፣ ስለዚህ የኔ ፍቅር ዓለም ላይ እንዳንቺ የምወደው የለም። ለምን ማታ አራት አንበላ? ይሄንን በህንድኛ በል። ኧረ ካቢ ኩሽ ካቢ ጋም በሎ እንዴት አይነት ጥያቄ ነው? ኧረ እንደዛ አይነት ጥያቄ አለ። እሺ ጃ ምን አይነት ሰው ነው? ከሰው ተግባቢ፣ በጣም ከሰው ተግባቢ፣ ሰው የሚወድ ለሰው የሚያዝን ማለት እንደ ሙቪ ብቻ ሳይሆን ኖርማል በጣም ለሰው አዝናለሁ በጣም ማለት ነው። ቶሎ ይሰማኛል ምናምን ነገር በቻልኩት መጠን ሰዎችን ማገዝ ፈልጋለሁ። አክቹአሊ ማለት
ፋይናንሻል ባይሆንም በአይዲያም ሊሆን ይችላል። ፋይናንስም ካለኝ እጅ ላይ ተካፍለ መብላት የልደትዬ ልጅ ነኝ። አንደኛ በዛ ላይ የልደትዬ ልጅ አራዳ ልጅ የጎተራ ዝም ብሎ ፋራ ሰፈር ነው የጎተራ ኮንዶሚኒየም ፋራ ብቻ ነው ያለው እና የልደትዬ ልጅ ስለሆንኩ ተካፍለ ትበላለህ ከሰው ጋር። ይሄ ነኝ እኔ። እሺ ጎረቤት ስልክ ፈልጎ ሄደ ያጋጠመህን አጋጣሚ አጫውተኝ። ብዙ ያጋጥማል ግን ማረሳው አንድ ማርታ የምትባል ልጅ ቅዱስ ጊዮርጊስ ትምህርት ቤት ያለ ወደጃት ስልክ የጎረቤት ሰጧትና አጋጣሚ የማርያም ማህበር ነበረ ማዛ ላይ ማለት ነው። እዛ የሳቸው ስልክ ደግሞ የቲኤልሲ ላውድ ነው እና እጄ ደወለች ምናምን ተጠራው። በጣም ጉዳሉ ሰዎች ምናምን ነገርና እዛ ሄሎ ምናምን አልኳት። እዛም የሀብታም ልጅ ምናምን ስለሆነች ትሞላቀቃለች ምናምን ነገርና ሄሎ ምናምን አለች። አንተ ግን ምን ሆነ ነው ሴክስ እናርግ ስላለን አኩርፈ ነው እንዴ ምናምን አለች። ሰውን ላይ አቤት 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 አለ። በቃ ጎረቤት ጠላኝ ቂጡን ሳይጠርግ ዘሎ ሴት ጠሉኝ ምናምን አረሳም። አክቹዋሊ አሁንም ጠይቄሽ ጃይ አጫጭር መልስ ነው የምፈልገው። እሺ ወይኔ ቆይ ቺሊ ስታምር እዚህ ህንፃ ላይ እኮ ምን እንዳለ እኮ ነው ግራ የሚገባኝ። ጃ ግልጽ ሰው ነው። ጃ ምን ያሳፍረዋል? ምንም ቆይ አንዴ ልጠጣ። እሺ መጨረሻ ላይ ማለት የምትፈልገው ምንም ማለት ለማን ምን ማለት ፈልጋለሁ? አሁን የጠጣውበትን ከፍላችሁ ሂዱ። አሁን ምን ማለት አልፈልግም። አንተ ብላ በእናትህ ጣፋጭ ነገር አንተ አትበላም እንዴ? ደህና ነገር አይደለም እንዴ አንተ? አሬዲ ትብዬ ማለት ምን አባቱ ነው በእናትህ ሄዳ አለች። ደህና ነገር አይደለም እንዴ? አንተ ተወልደህ ነው ተገኝተህ ነው ግን የሆነ እንትን ነገር ነው በእናታችሁ። ከውጭ ነው የመጣው አንተ ኪት ነው። እስኪ በይም ብላና አከራይተን ደረትን ነፋ አድርገህ አናግራቸው። ይሄ እንደዚህ አከስክሳተኝ ወደዛ አልበደው ምን አባቱ አታየውም እንዴ? አልበደው በቃኝ እንዴ መካሻው መኩ አንተ ወይ ዘርፍዬ ማነው ዘርፉ? ማነው መካሽ? ዲዲ አንተ መከስከሻ ነህ። እኔ ሶል ነኝ። እኔ ሶል ፕሮቫይደር። እኔ ደግሞ ማይክ ነኝ። ኧረ እባክህ እኔ ምንድነው ግን የሁላ ነገር ምንድነው? ቢራ ነው ምንድነው? አይ ማለት ከመቼ ጀምሮ ነው እንደዚህ? እኛ አንጠጣ ከጠጣን እኮ አገር ነው የምትጨነቁ። አባቴ እንዲህ ተጠጣላችሁ ማለት ነው። ሚሪንዳ ለጤንነት። ኧረ አይሻልም ቢሪንዳ። አንተ ቀልደህ ሞታል። እና ይሄ ሁላ ቢራ ምንድን ነው? ባኬኔ አይደለም የቴቴ የወንድም ልጅ ነው ምናምን መጥቶ ልጋብዝ ብሎኝ እኔ ሚሪንዳ እየጠጣሁ ነው። አሁን አንተ ከአንዴ ከዳቦና ሻይ ወደ ሚሪንዳ ፕሮግረስ ታደርጋለህ? ምን ይችላል? ምን አለ አሁን ሚሪንዳ ከሚገዛልህ እንደው ሽሮ ሜዳ ወስዶ ሙሉ ልብስ ቢያለብስ አይቻልም? ሽሮ ቢያስፈጭልህ አንተ ይሁን አንተ አይሁን ችግኝ ነገር ነሽ። እሺ ሮፍናን አንተ ደግሞ ከአንተም ብሱ ይሄ ንቅሳት ነው። ዳንጎቴ ጠንቋይ ነገር ነው። ምንድነው? እንዴት ምንድነው? 10 ብር ነው። ትቀልዳለህ? ቁርሰተን በልጅ ተተካው አንተ እኔ እንዴት አፈር አባቴ በልቻለሁ? ምንድነው አፈር አባቴ? የሰራውን ሰው እንደዛ አይደል? ጨምር በቃ ይጨመርላል ተባልክ። በቃ ያውሽ አሁን ምንድነው ማለት? ኧረ እባክህ እና ትቀልድ የለ እንደ አንተ ምንም አልሰራም። ይሄንን ጨምርልኝ።
አንተ ምንድን ነው እንደዚህ አይነት ነገር ነው ያልወድም እንደዚህ አይመቸኝም እሺ ኧረ እባክህ ጮኬን ማስይዝ እንደው ማንን አንተ ነው እኔን እና ብዬሽ ነው ማስይዝ እንዴት ብለህ እንደዚህ ብለህ ልታዘኝ